ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች +251ን ያስቀደማችሁ 974 75 6421 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ይሆናል። እንግዲህ ዛሬ እዚህ ጋር የምታዩዋቸው እነዚህን ባለ ሁለት ፊደል የሆኑ ቃላቶችን ከመጀመሪያው ድረስ ከመጨረሻው እያንዳንዱ ፊደላቶች ስንተኛ ቤተሰብ እንደሆኑና ቃላቶች ደግሞ እንዴት ተገጣጥመው እንደሚነበቡ እናያለን ማለት ነው። በተለይ ጀማሪ ከሆናችሁ ቀስ ብዬ ተረጋግቼ እያነበብሁ አስረዳችኋለሁ። እናንተ ደግሞ ከቻላችሁ እየጻፋችሁ ብትከታተሉ የበለጠ ግልጽ ይሆንላችኋል ማለት ነው። አሁን ቀጥታ ወደ ንባባችን እንገባለን። እሺ፣ ከዚህ ከመጀመሪያው ስንጀምር ከዚህ ጋር ምን ይላል? ሻ ሻ ማ ማ። አሁን እዚህ ጋር ሁለት ፊደላቶች ሁለት የአማርኛ ፊደላቶች አሉ። የመጀመሪያዋ ሻ ነች። ሻ ማለት አራተኛ የሸ ቤተሰብ። ከዚያ ቀጥላ ደግሞ ማ ነች። ማ ማለት አራተኛ የመ ቤተሰብ። አራተኛ የሸ ቤተሰብ፣ አራተኛ የመ ቤተሰብ። እነዚህንን ሁለቱ ፊደላቶች ከመጀመሪያው አማርኛ ስታነቡ ከዚህ ከግራ ጀምሮ ወደ ቀኝ እንደዚህ ነው የሚካሄድ ሲነበብ። ሁሌም ቢሆን ከዚህ ጀምራችሁ እንደዚህ ነው የምትሄዱ። ስለዚህ መጀመሪያ ሻን ትጠራላችሁ፣ ከዚያ ማን ትጠራላችሁ። ስለዚህ ሻ ማ፣ ሻማ፣ ሻማ የሚል ትርጉም ያለው ነገር ይሰጠናል ማለት ነው። ቃል ማለት ምንድነው? ፊደላቶች ሁለትና ከዚያም በላይ ሆነው እነዚያ ደግሞ በስርዓት ስናነባቸው ከመጀመሪያው ጀምረን ወደ መጨረሻ ስናነብ ትርጉም ያለው ነገር ከሰጡን ያ ምን እንለዋለን? ቃል እንለዋለን ማለት ነው። ስለዚህ አሁን ይህን ሻማ ብለን ስናነብ ትርጉም ከሰጠን ምን ይባላል? ቃል ይባላል። ሻማ። እሺ፣ ከዚህ ጋር ደግሞ ሾመ፣ ሾመ ይላል። አሁን እዚህ ጋር ሾመ፣ ሾ የሸ ቤተሰብ ሰባተኛ እና መ ደግሞ የመጀመሪያ ፊደል ነች። በአንድ ላይ ስናነበው ሾመ፣ ሾመ። እሺ፣ ከዚህ ጋር ደግሞ ቆ ቆ ብ ብ ቆብ፣ ቆብ ይላል። አሁን ቆብ ለማለትም ሁሉም ሁለት ፊደል ናቸው ብያቸዋለሁ። ግን ቆብ ለማለት ደግሞ ቆ ሰባተኛ የቀ ቤተሰብ እና ብ ደግሞ ስድስተኛ የበ ቤተሰብ ሆኖ በአንድ ላይ ቆብ፣ ቆብ ይላል። ከዚህ ጋር ቶ ቶ ሎ ሎ ቶሎ፣ ቶሎ። እነዚህ ሁለቱም ሰባተኛ ፊደል የተ ቤተሰብ እና የለ ቤተሰብ ሰባተኛ ፊደል ናቸው። ቶሎ። አ አ ሉ ሉ፣ አሉ፣ አሉ። አ የመጀመሪያ ፊደል እና ሉ ደግሞ ሁለተኛ የለ ቤተሰብ ሆኖ ሲነበቡ አሉ፣ አሉ ይላል። ወደ ቀጣዩ ስንመጣ ደግሞ አ ባ፣ አባ፣ አባ። ባ የበ ቤተሰብ አራተኛ አባ። ኮ ኮ ት ት ኮት፣ ኮት። ኮ ሰባተኛ የከ ቤተሰብ፣ ት ስድስተኛ የተ ቤተሰብ ኮት። ጦ ጦ ጣ ጣ፣ ጦጣ፣ ጦጣ። እነዚህ ሁለቱም የጠ ቤተሰብ ናቸው። ሰባተኛ የጠ ቤተሰብ እና አራተኛ የጠ ቤተሰብ ጦጣ። ጣ ጣ ት ት፣ ጣት፣ ጣት። ጣ አሁን እዚህ ጋር ጦጣ ስንል እንደነገርኳችሁ አራተኛ የጠ ቤተሰብ፣ ት ደግሞ ስድስተኛ የተ ቤተሰብ ሆኖ ስናነበው ጣት፣ ጣት። ዋ ዋ ና፣ ዋና፣ ዋና። ዋ አራተኛ የወ ቤተሰብ እና ና ደግሞ አራተኛ የነ ቤተሰብ ዋና። ቀጣይ ደግሞ ከዚህ ጋር ው ው ድ፣ ውድ፣ ውድ። ው ስድስተኛ የወ ቤተሰብ፣ ድ ስድስተኛ የደ ቤተሰብ ውድ። ጉ ጉ ዞ፣ ጉዞ፣ ጉዞ። ጉ ማለት የገ ቤተሰብ ሁለተኛ እና ዞ ደግሞ የዘ ቤተሰብ ሰባተኛ ጉዞ። ጊ ጊ ዜ ዜ፣ ጊዜ፣ ጊዜ ይላል። ደግሞ ጊዜ ማለት አሁን እዚህ ጋር ሁለት ፊደል ነው። ጊ ማለት ሶስተኛ የገ ቤተሰብ እና ዜ ደግሞ አምስተኛ የዘ ቤተሰብ በአንድ ላይ ጊዜ፣ ጊዜ። ሸ ሸ ጠ፣ ሸጠ፣ ሸጠ። ሻ ሻ ሂ፣
ሻሂ ሻሂ ሻ ማለት አራተኛ የሸ ቤተሰብ ሂ ሶስተኛ የሀ ቤተሰብ በአንድ ላይ ሻሂ ሻሂ። እሺ ቀጣይ ደግሞ ከዚህ ጋር በሉ ሉ በሉ በሉ በ የመጀመሪያ እና ሉ ደግሞ ሁለተኛ የለ ቤተሰብ በሉ። በቂ ቂ በቂ ቂ ሶስተኛ የቀ ቤተሰብ በቂ። በር 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 በ የመጀመሪያ ር ደግሞ የረ ቤተሰብ ስድስተኛ በር። ድ ድ ል ል ድል ድል ድ ማለት የደ ቤተሰብ ስድስተኛ ል ደግሞ የለ ቤተሰብ ስድስተኛ በአንድ ላይ ድል። እሺ ከዚህ ጋር ል ል ጄ ጄ ልጄ ል ስድስተኛ የለ ቤተሰብ እንዳልኳችሁ ጄ ደግሞ አምስተኛ የጀ ቤተሰብ ሆኖ ስናነበው ልጄ ልጄ። ሯ ሯ ጭ ጭ ሯጭ ሯ ማለት ስምንተኛ የረ ቤተሰብ ወይም ደግሞ ዲቃላ ሆሄያት የምንላት ፊደል ነች። ጭ ማለት ደግሞ የጨ ቤተሰብ ስድስተኛ ፊደል በአንድ ላይ ሯጭ ሯጭ። ጥ ጥ ሩ ጥሩ ጥሩ ጥ ማለት የጠ ቤተሰብ ስድስተኛ ሩ የረ ቤተሰብ ሁለተኛ በአንድ ላይ ጥሩ ጥሩ። እሺ ሩ ሩ ጫ ጫ ሩጫ ሩጫ ሩ የረ ቤተሰብ ሁለተኛ ጫ የጨ ቤተሰብ አራተኛ በአንድ ላይ ሩጫ ሩጫ። ዝ ዝ ና ዝና ዝና ዝ ማለት ስድስተኛ የዘ ቤተሰብ ና ደግሞ አራተኛ የነ ቤተሰብ ዝና። ለ ለ ማ ለማ ለማ ለ የመጀመሪያ ማ ደግሞ የመ ቤተሰብ አራተኛ ለማ። እሺ ቀጣይ ደግሞ ከዚህ ጋር ማ ማ ለ ማለ ማለ ማ አራተኛ የመ ቤተሰብ ለ የመጀመሪያ ማለ። ሙ ሙ ሉ ሙሉ ሙሉ ሙ የመ ቤተሰብ ሁለተኛ ሉ የለ ቤተሰብ ሁለተኛ ሆኖ በአንድ ላይ ሙሉ። እሺ ከዚህ ጋር ደግሞ ሎ ሎ ሚ ሚ ሎሚ ሎሚ ሎ ማለት የለ ቤተሰብ ሰባተኛ ፊደል እና ሚ ደግሞ የመ ቤተሰብ ሶስተኛ ፊደል ስናነበው ሎሚ ሎሚ። ሞ ሞ ላ ላ ሞላ ሞላ ሞ የመ ቤተሰብ ሰባተኛ ላ የለ ቤተሰብ አራተኛ በአንድ ላይ ሞላ ሞላ። ከዚህ ጋር ደግሞ ሩ ሩ ዝ ሩዝ ሩዝ ሩ የረ ቤተሰብ ሁለተኛ ዝ ደግሞ የዘ ቤተሰብ ስድስተኛ ሩዝ ሩዝ። እሺ ወደ መጨረሻው መስመር ስንመጣ ከዚህ ጋር ን ን ብ ብ ንብ ንብ ን የነ ቤተሰብ ስድስተኛ ብ የበ ቤተሰብ ስድስተኛ ንብ። ራ ራ ስ ራስ ራስ ራ የረ ቤተሰብ አራተኛ ስ የሰ ቤተሰብ ስድስተኛ ራስ። ስ ስ ራ ስራ ስራ አሁን ደግሞ ይህን ስንገለብጠው ራስ የሚለው ስንገለብጠው ስራ የሚል ቃል ይሰጠናል። ስራ ለማለት ልክ እዚህ ጋር እንደነገርኳችሁ የሰ ቤተሰብ ስድስተኛ የረ ቤተሰብ አራተኛ ስራ። ሱ ሱ ሪ ሱሪ ሱ የሰ ቤተሰብ ሁለተኛ ሪ ደግሞ የረ ቤተሰብ ሶስተኛ ሱሪ። የመጨረሻው ቤ ቤ ት ት ቤት ቤት ቤ የበ ቤተሰብ አምስተኛ ት የተ ቤተሰብ ስድስተኛ በአንድ ላይ ቤት ቤት ይላል። እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁትኝ እነዚህን የአማርኛ ቃላቶችን ሁለት ፊደል ሆነው የተመሰረቱ ቃላቶች ናቸው። እነዚህን ቃላቶች በደንብ አድርጋችሁ ካጠናችሁ ደግሞ በቀጣይ ደግሞ ባለ 3 ፊደል ባለ 4 ፊደል እና ከዚያም በላይ የሆኑ ረዘም ያሉ ቃላቶችን ደግሞ እንመማራለን። በተጨማሪም ደግሞ እንግሊዘኛም ደግሞ ቪዲዮ እየሰራሁ እለቃለሁ። እናንተ እየገባችሁ የምትፈልጉትን አይነት ትምህርት መከታተል ይቻላል። መጀመሪያም እንዳልኳችሁ ሁሌም የምሰራው ቪዲዮ በኖቲፊኬሽን መልእክት ዩቲዩብ ላይ ስትገቡ ቶሎ እንድታገኙት ከፈለጋችሁ ቪዲዮአችን ሁሌም ላይክ እያደረጋችሁ እንዲሁም ደግሞ ቻናላችን ሰብስክራይብ አድርጋችሁ ቤተሰብ መሆን ይቻላል። ለዛሬ የነበረን ትምህርት ይሄን ይመስላል ማለት ነው። መልካም ጊዜ ይሁንላችሁ። ባይ ባይ።